ሁሉ በእርሱ ላይ ጣሉት። የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ በስመ አብ በስመ አብ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እየተባለ በላይ በሰማያት በመላእክት በሊቃነ መላእክት በምድር በፍጥረታት ሁሉ የሚመሰገን ምስጋና ውዳሴ ቅዳሴ አምልኮ የባህሪ ገንዘቡ የሆነ ገናናው አምላካችን ቅዱስ እግዚአብሔር ጨለማውን አስወግዶ ብርሃንን ሰጥቶ ቤተ መቅደሱ ለምስጋና ለቅዳሴ ለውዳሴ ለአምልኮ ሰብስቦናልና ክብርና ምስጋና ለጠራን በቤቱ ለሰበሰበን ለአምላካችን ለእግዚአብሔር ክብር በሰማይና በምድር ለስሙ ይሁን። ክቡር አባታችን መላከ መንክራት መምህር ደሴ አሻግሬ የደብራችን ዋና አስተዳዳሪ የዚህ ታላቅ መንጋ ጠባቂ ሁላችን አባት፣ ክቡር አቶ ሽባባው ፈንታሁን የደብራችን የሰበካ ጉባኤ ምክትል ሊቀመንበር፣ ክቡር መምህራችን መምህር አንዱዓለም የደብራችን ሰባኬ ወንጌል፣ ክቡር መምህራችን መምህር አመልማል ተፈሪ የደብራችን ሂሳብ ክፍል በዚህ ሰዓትና በዚህ ደቂቃ እግዚአብሔር ፈቅዶላችሁ ልቡናችሁን አንክቶ እግሮቻችሁን አፋጥኖ በአባታችሁ በመድኃኔዓለም ፊት በረከትን ለመውረስ ደግሞ ከሁሉ በላይ ከሞት ወደ ሕይወት ታሪካችሁን የቀየረላችሁ እርሱ ነውና ፍቅሩ ገብቷችሁ በቤቱ የተሰበሰባችሁ የእግዚአብሔር ልጆች የእናታችን የድንግል ማርያም የአስራት የበረከት የቃል ኪዳን ያደራ ልጆች በወደደን ባፈቀረን ሕይወቱን በሰጠልን በአምላካችን በመድኃኔዓለም ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? በምሕረቱና በይቅርታው ደግሞ በቸርነቱ ብዛት ያሰባሰበን ባለፈው ዘመንና ጊዜ የሰራነውን ኃጢአትና በደል ተመልክቶ በኃጢአታችንና በበደላችን ልክ ሰፍሮና መዝኖ ያልፈረደብን ኃጢአትና በደላችን ሁሉ ይቅር ብሎ ቅዱስ በሆነው በምሕረቱ አደባባይ በቤተ መቅደሱ የሰበሰበን የአባቶቻችን አምላክ የእኛም ንጉሥ መድኃኔዓለም አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሰና አደረሳችሁ። ያደረሳችሁን አምላክ እግዚአብሔርን በእልልታ አመስግኑ። ክብርና ምስጋና አንደበታችንን ፈቶ እንድናመሰግነው ስሙን ጠርተን እንድንባረክ ለፈቀደልን ለሰማይ አምላክ ለእግዚአብሔር ክብር ይሁንልን። አትለይምና እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ክብሯ ከፈጣሪ በታች ከፍጥረታት ሁሉ በላይ የሆነ የቅዱስ ኤፍሬም ምስጋናው የአባ ሕርያቆስ ቅዳሴው እናታችን ወላዲተ አምላክ ክብር ይገባታል። ክብርና ምስጋና ለእናቱ ለድንግል ማርያም ይሁንልን። ክብር ለቅዱሳኑ ይሁንልን። እንግዲህ እንደሚታወቀው ገናናው አምላክ ቅዱስ አምላካችን እግዚአብሔር እድሜ ጨምሮልን ይህንን የንስሐ ጊዜ ሰጥቶን የሌት ቅዳሴው ተቀድሶ ምስጋናው በየክፍሉ ደርሶ የመድኃኔዓለም ምሕረቱን ይቅርታውን ቸርነቱን በቅዳሴው በማህሌቱ ደግሞም በተአምሩ ስንሰማ ቆይተን ዝማሬው ተዘምሮ እዚህ ሰዓት ላይ ደርሰናል። ሁሉን በየስርዓቱና በየጊዜው እንድናከናውን ጊዜን የሰጠን የጊዜ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ኧረ ስሙ ይክበር ይመስገን። አመስግኑት በእልልታ። ወገኖቼ የምንተነፍሰውን አየር ይህንን ቀን ይህንን ጊዜ ለሰዎች አሳልፎ ሰጥቶብን ቢሆን ቆጣሪ ተገጥሞብን ቢሆን ወገኖቼ ማን በዚህ ሰዓት ላይ ይቆም ነበረ? የሚቆጥረውን ማን ይከፍል ነበረ? ስለዚህ በነፃ ይህንን ወርቃማ ሰዓትና ጊዜ ተጨማሪ አድርገው ሰጥቶናል። ክብር ለሰጠን ለአምላካችን ለእግዚአብሔር ይሁን። አሁንም አክብሩት በእልልታ። ክብርና ምስጋና ለወደደን ከኃጢአታችን በደሙ ፈሳሽነት ላጠበን ከውድቀት ላነሳን ከስብራት ለጠገነን ከሞት በሞቱ ላዳነን ለአምላካችን ለእግዚአብሔር ክብር በሰማይና በምድር ለስሙ ይሁን። በተወሰኑ ደቂቃዎች እንማማራለን። ጌታ መንፈስ ቅዱስ የሁላችንን ሕሊናችንን አእምሮአችንን በቅዱስ መንፈሱ ይቆጣጠርልን። እንድንሰማው የሚሰማ ጆሮን ደግሞ ሰምተን እንድናስተውል የሚያስተውል ዝነ ልቡናን እግዚአብሔር ለሁላችን ያድለን። ምክንያቱም የእግዚአብሔር ልጆች በእግዚአብሔር ቤት መምጣቱ ብቻ ፍጹም በረከትን አያሰጣም። ሙሉ በረከትን ልናገኝ አንችልም። ከመጣን አይቀር እግዚአብሔር በባሪያው በአገልጋዩ ላይ አድሮ የሚናገረውን መስማት ማድመጥ ደግሞ የሰሙትና ያደመጡትን በሕይወት መተግበር ስንችል ያን ጊዜ ሙሉ በረከትን ይሰጠናልና ስለዚህ እንድንሰማው እንድናደምጠው አምላካችን እግዚአብሔር ለሁላችን ማስተዋልን ያድለን። የሚያስጨንቃችሁን ሁሉ በእርሱ
ጣሉት። እስቲ ሁላችንም እንናገረው። የሚያስጨንቃችሁን በሉ ተናገሩ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በማን ላይ ጣሉት? ምናችሁን? የሚያስጨንቃችሁን ሁሉ አለ። ይህንን ቃል አስቀድሜ በጠቀስኩላችሁ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 ላይ ተመዝግቦ የምናገኘው ተስፋ የሚሰጥ እረፍት የሚሰጥ እጅግ የሚያጽናና የሚያበረታ የእግዚአብሔር ቃል ነው። ስለ ቃሉ የቃሉ ባለቤት በሰማይና በምድር ለዘላለም ስሙ የተመሰገነ ይሁን። የትምህርታችን መነሻ ይህንን አድርገን እንማማራለን። እግዚአብሔር አምላካችን የራቀውን አቅርቦ የጠመመውን አቅንቶ የተሰወረውን ገልጦ እርሱ እግዚአብሔር ያስተምረናል። እኔን አገልጋዩን ባሪያውን አቁሞ ያስተምረኛል፣ እናንተን ወዳጆቹ ደግሞ አስቀምጦ ያስተምራል። የሁላችን አስተማሪ የቃሉ ባለቤት ደግሞ የእርሱ አምላካችን እግዚአብሔር ነውና በድጋሜ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቸርነት የእናቱ የድንግል መልጃና ጸሎት ሁላችን ይርዳን ያገዘን። ታላቁ ሐዋርያ ይህንን የጻፈልን ሐዋርያ ሁላችሁም እንደምታውቁት አምላካችን እግዚአብሔር በልዩ አጠራሩ በልዩ ኪነ ጥበቡ ለቤቱ ለአገልጋይነት ለሐዋርያነት እንደጠራው የቅዱስ ጴጥሮስን ታሪክ ስናጠና ይነግረናል። ታዲያ ይህ ታላቅ ሐዋርያ ከክርስቶስ ጋር አብሮ እየዋለ አብሮ ካደረበት እያደረ ከዋለበት እየዋለ ኢየሱስ ክርስቶስ ሕሙም ሲፈውስ የተመለከተ ጎባጣ ሲያቀና በዓይኑ ያየ ደግሞ ያየውን የጻፈ ያየውን ያስተማረ ሐዋርያ ነው። በረከቱ ለሁላችን ይድረሰን። ስለዚህ በዓለም ሁሉ ለተበተኑ በክርስቶስ ስም ለተጠሩ ለአማኞች ለክርስቲያኖች ሲጽፍ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ አለ። ወገኖች ይሄ ቃል እንዴት ያሳርፋል! ይሄ ቃል እንዴት ለሕሊና ለአእምሮ እንዴት ይመቻል! አእምሮን የሚያረካ እረፍት የሚሰጥ ቃል ነው ቃሉ። ሐዋርያው እያደረሰን እያሳየን ያለው ጭንቀታችን ወደሚሸከም ጭንቀታችን ወደሚጋራ ደግሞ ወደሚያሳርፈን ወደ አምላካችን ወደ እግዚአብሔር ማድረስ ነው የሐዋርያው አገልግሎት። የሐዋርያው ዓላማ ይሄ ነው። በምን እንጨነቃለን የሚለውን ማየት ለሁላችን ይጠቅመናል። ዛሬ እኔና እናንተን የሚያስጨንቀን እኔና ለእናንተ ለመጨነቅ ምክንያት የሆነን በጣም ቁጥሩ ብዙ ነው አይደል? የሚያሳርፍ ነገር ነው የጠፋው እንጂ የሚያስጨንቅ ነገር በዓለም ላይ ጠፍቶ አያውቅም። በምናየው እንጨነቃለን፣ በዓይናችን ባየነው ነገር ሁሉ እንጨነቃለን፣ በጆሮአችን በምንሰማው እንጨነቃለን፣ በተሸከምነው በኪሳችን በእጃችን ባለው በስልካችን በምናየው በምናደምጠው በማስ ሚዲያው በምንሰማው እንጨነቃለን። እግዚአብሔር አምላካችን ሁላችን ከጭንቀት በቸርነቱ ያድነን። ወገኖች ማንም አይጨነቃል ዛሬ? ማን በሰላም ያድራል? ሲጨነቅ እንቅልፍ አጥቶ በአልጋው ላይ ሲጨነቅ ሲያወጣ ሲያወር ባየው በሰማው በተመለከተው ነገር ሲጨነቅ የሚኖር በጣም ብዙ ነው። ቸሩ አምላክ እግዚአብሔር ጭንቀትን ከሁላችን ያርቅልን። ሐዋርያው ግን ጭንቀታችሁን ለማን ጣሉት አለ? በእርሱ ላይ ጣሉት አለ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ። ቅዱስ ጴጥሮስ እያሳየን ያለው ጭንቀታችን የሚካፈል ለጭንቀታችን መፍትሄ ቁልፉ ያለው ከማን ላይ እንደሆነ ከክርስቶስ ጋር እንደሆነ ከጭንቀት ማረፊያው ክርስቶስ እንደሆነ ጭንቀታችን ሁሉ በእሱ ላይ ስንጥለው እንደሆነ ከጭንቀት የምንገላገለው ከጭንቀት የምናርፈው እውነተኛው መፍትሄ እውነተኛው አባት እውነተኛው አሳራፊ ክርስቶስ እንደሆነ እሱም እያሳየን ያለው። ስለዚህ ጭንቀታችን በክርስቶስ ላይ ጥለን እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል።